በስማ ምን አይነት ጨዋታ ነው? ማን ኢንግላንዶች አልፈዋል ማለት ነው። በቀይ ወጥቶባቸው ምን አይነት ጨዋታ ነው የሚጫወቱት? ሙሉ ጨዋታው ማለት ነው። ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቅጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም 2 ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት? ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና ገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው ማን በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። ማለት 3-2 ነገ በደንብ ነው የምንኖርበት። አሁን እኔ ምልተኛ ነግሬያችኋለሁ። ፈረንሳይን ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እመኑኝ ነው የምላችሁ። እመኑኝ ይድረሱና እናያለን። what a performance man ጁድ ቤሊንግሃም ማን ኦፍ ዘ ማች። በቃ ጁድ ቤሊንግሃም አንተ አንደርሬትድ ነው ታውቃለህ። ምን አበሻ ነው ታውቃለህ። ተራራ ላይ መሮጥ ይችላል። አልሰማቸውም። የፈጠነ ብሬስ ቡካዮ ሳካ አታጫውቶ በቃ ገባ። አሲስት እንኳን ማስወጣው 64ኛ ደቂቃ ይበዛል ነው ብዙ ነው። 64ኛ ደቂቃ ድረስ ሃፍ ታይም ብታስወጣው ፒስ ነበረ። እንግሊዝ 3-2 ታሸንፋለች ማለት ነው። ድራማቲክ ራይት ባክ ላይ እንግሊዝ ያለባት ከርስ ማንደም ኳንዛ ቀይ ያገኘ ከዛ ኋላ ወጥር ማለት ነው 12-13 ደቂቃ ስግጥ ብሎ ተከላከሉ ማለት ነው። ይሄ አርሰናል መንፈስ ያለበት ቡድን ነው። ዋንጫውን ይበለዋል። እመኔ ነው የምልህ ገባ አይደል? ፈረንሳይን ደግሞ ማለት ነው አንድ ያላት ድክመት ሚድፊልድ ነው። ትራንዚሽን ላይ ምናምን ነው የሚያጠቁ ገባ። ይሄ ደግሞ የትራንዚሽን ማስተር የሆነ ሚድፊልድ እኮ ነው። 3 የተለያዩ 8 ቁጥሮች ይዞ የሚገባ ሚድፊልድ እኮ ነው ገባ አይደል? እንግሊዝ አሁን ምን አለ በላይ ኖርዌይን እንደ ብራዚል ዓለም ትሪት የምታረጋት ሃንድል ነው የምታረጋት ኖርዌይ። ሃላንድ እንደተለመደው 1 ጎል ያገባል 3-1 ኖርዌይ። ምን አለ በላይ የማንቺ ተጫዋች ቀጣይ ዓመት ቪያጋ ትወጣለህ አያገባኝም አባቴ። ከቁርስ በኋላ ጠዋት 1 ማታ ከራት በኋላ 1 ይባላል። እንትን ለምን አቅስመው ታከለም ነው አያገባኝም። በቃ አየነው እኮ ዛሬ እንዴ እንደሚጠቅም እዛ ሜዳ ላይ ሜክሲኮ እንዲለጥልጣቸው። ኧረ ፒክፎርድ ፈጣሪ እንዲለጥልጦ ለማሸነፍ ይቻላል እንዴ ሜክሲኮ በፈጣሪ ስም። ቀጣይ ዓመት ተዘጋጁ ብያለሁ ለመዋጥ። እኔ አያገባኝም። እንደዚህ ነው ድሮ። ፖርቹጋልም ትውጣለች ማንቺም ቀጣይ ዓመት ይውጣል። ጨርሻለሁ። የእንግሊዝ ተጫዋቾች ቪያግራ ወጣው ይገባሉ የተባለው ዜና እውነት መሆኑን አረጋግጦልናል። 54ኛ ደቂቃ ላይ ነው እንግዲህ እንግሊዝ በቀይ ካርድ የወጣባትና ሜክሲኮ እስከዛሬ ጎል ተቆጥሮባት የማታውቀው ሜክሲኮ 3 ጎል ጠጣች። ለምን በቀይ ወጥቶባቸው ማለት ነው። እንግሊዝ 3-2 ሜክሲኮን አሸንፋ እንግዲህ ወደ ቀጣዩ ዙር አልፋለች። የሚገርም ድራማቲክ ጨዋታ ነበር። የምሬ ነው። ላመለጣችሁ ሰዎች ሬስት ኢን ፒስ ብያለሁ። እንግሊዝ እንደዛ ተንኮታኩታ ስትጫወት የነበረች ቡድን በአነቃቂ ኃይል ይሄ አነቃቂ ኃይል ግን ለኛ ለእንቅልፋችን ያስፈልገናል መሰለኝ እና ተረበለ። ጨዋታው ቀይ ካርድ ነበረው፣ 2 ፔናልቲ ነበረው ለሜክሲኮ ለእንግሊዝም። በቃ የሚገርም ሰከንድ ሃፍ ፈርስት ሃፍም ነበረ። ቤሊንጋም ማን ኦፍ ዘ ማች ማን አልተቻለችም ዛሬ ቪያግራው ሰርቷል ነው ማለት። ለማንኛውም እንግሊዝ ከኖርዌይ 8 ውስጥ የምናየው የሚገርመው ጨዋታ ይሆናል ማለት ነው። ጋይስ ደህና ዋሉ። እንግሊዝ ዋንጫ መብላት የሚችል ቡድን አሁን ገና ሰራች። በቃ በእኔ በእግር ኳስ ህይወቴ ለመጀመሪያ ጊዜ ዋንጫን የመብላት ፍላጎት ያለው ጫናን መቋቋም የሚችል ቡድን ተመለከትኩኝ። ጀማው ምን አይነት እንግሊዝ ያየነው አንተ ቤሊንግሃም ምን አይነት ተጫዋች ነህ? በቀይ ተጫዋች ወጥቶብህ ማለት ነው 54ኛ ደቂቃ ላይ ይሄንን ሁሉ ጫና ተቋቁመ 3-2 በዚህ ሜዳ። እኔ እስካሁን የዓለም ዋንጫው ከተጀመረ ማለት ነው እንደዚህ አይነት አትሞስፌር ያለው ሜዳ ይቻል አቅም እንዴት አባቱ ነው የሚያስፈራው። ሜክሲኮቹ ራሱ እንዴት ነው የሚያስፈሩት ማንዬ። የጋንግ ስብስብ በሙሉ ያለበት ቡድን ነው። ደመኛ ናቸው፣ ጠበኛ ናቸው። የሚጫወቱበት መንገድ ያፈራሃል። እንግሊዝ ይህንን ጨዋታ ተቋቁማ ካለፈች ከዚህ በኋላ ዋንጫ ለመብላት ማለት ነው ከፊቷ ማንኛውም ቡድን ቢመጣ ነው የምላችሁ ገነዳድሶ የሚሄድ አቅም አላት። ማንኛውም ቡድን ቢመጣ ማን አርክተውኛል ነው የምልህ። ቤሊንግሃም ግን እንዴት ነው የምትችለው? ማን እንዴት አባት ያበደ ኳስ ነው ያየነው። ይሄ ኳስ ያመለጣችሁ ሰዎች በዚህ ዓለም ዋንጫ እንደ አይነት ኳስ አይተንም ሰምተንም አናውቅም ነው ማለት። ሰምተንም ይለያል ኳሱ። ምን አይነት ኳስ ነው? ቪያግራ ወጣው የገቡት እንግሊዞች ሜክሲኮን በሜዳቸውና በደጋፊያቸው ፊት 3-2 አሸንፎ የቪያግራው ቀልድ ነው። ኤኒዌይስ 3ቱ አንበሳዎች ሜክሲኮን እንግዲህ አሳመነው 3-2 አሸንፈዋል። ሊያውም በቀይ ወጥቶባቸው አንድ ተጫዋች ወደ 50 ወደ 45 ደቂቃ ያክል በ10 ተጫዋች ነው የተጫወቱት። የነዚህ ሁለቱ ጥምረት የቤሊንግሃም እና የኬን ዋው
ቤሊንጋም ምን አይነት ተጫዋች ነው! ሪያል ማድሪዶች አልቻሉበትም አያያዙ እንጂ የሚገርም ተጫዋች ነው ቤሊንጋም። የነዚህ ሁለቱ ጥምረት ሚስተር ካፒቴን ሚስተር ሪላይብል ተውት። በቃ ለሀገሩ በቃ ያለውን የሚሰጥ ተጫዋች። በጣም ከባድ ጨዋታ ነበር ይሄ ለእንግሊዝ ባይዘው ወይ በጣም ከፍተኛ የአየር ክልል ምናምን ላይ ነው ከምድር ክልል በላይ ምናምን በሚለው ነው እና ከባድ ነበረ። እንግሊዝ ግን አሸንፋ ወደ ኳርተር ፋይናል ገብታለች። ኳርተር ፋይናል ላይ ደግሞ ከኖርዌይ ጋር ነው የሚገናኙት። ያው እንግሊዝ ይህንን የዓለም ዋንጫ እስኪ ትበላ ይሆን አትበላ እናየዋለን። ነገር ግን ቡድኑ አሁን እየተቀናጀ ነው። አሁን እየተግባቡ ነው ተጫዋቾቹ ያምራሉ። ዛሬ ባይዘው በተለይ እነዚህ የሁለቱ ጥምረት የቤሊንጋም እና የኬን ዋው! እንግሊዝ እስኪ እናያለን። እስኪ የዓለም ዋንጫ ነው ያጓጉቶኛል። ይኸው ብራዚል ተሰናብታለች፣ ጀርመን የለችም። ሰው የሚሆነው 5 ጎል 2 ፔናልቲ 1 ቀይ ካርድ ምን ትፈልጋለህ ከዚህ በላይ ማምሸት? አትሊስት አልቆጨህም? በዛ ላይ ጨዋታው ሙሉ 90 ደቂቃውን ማጥቃትና ማጥቃት ብቻ። ሜክሲኮ ግን እዚህ ጨዋታ ላይ መመለስ ነበረባቸው። ምን አይነት ቀይ ወጥቶላቸው ከ75 ደቂቃ እንዴት እስከ 100 ደቂቃ ያገቡ? 11 ደቂቃ ተጨምሮ ይገባዋል። ኢንግላንድ ይገባዋል። በቃ በዚህ በቀላሉ ምድብን ብትሆን ፋይናል የመድረስ ትልቅ እድል አላት። ግን ቀጣይ ኖርዌይን ነው የምትገጥመው፣ ኤርሊንግ ሃላንድን ማለት ነው። እንደግፏለን። የትም አይደርስም ኢንግላንድ። ያው ቅድም እንዳልኳችሁ ይሄ ታታሪ ሰው ጁድ ቤሊንጋም ነው ኢንግላንድን እዚህ ወርልድ ካፕ ላይ እየተሸከመው ያለው። ይመቸው።